አጅሬ ዛሬ ደግሞ በቆጣሪ መጣ። ፊት ላይ ያለው እንደሚድና አላጣጣው። ሕክምና ያስፈልገኛል። አዎ ሕክምና ያስፈልገዋል። ማን ነው ያሳከመው? ይደበደቡ ነው በቆጣሪ ሊመታኝ ሲል እኮ ነው ጌታዬ። ይህ ጀርባ እዚህ አጥንቴ ጠቅላላ ተጎድቷል። መተንፈሳችን፣ ኩላሊቴ፣ ጉበቴ በጠቅላላ እነዚህ ትርፍ አንጀት፣ ትልቁ አንጀት ምናምን ቦታቸው ያሉ አይመስለኝም። አናክቷቸዋል። እኔ አይኔ ከሩቅ አሁን የሰው ይሁን እንስሳ አለይም። እኔ ሰው ነኝ፣ ወጣት ነኝ። በእንዲህ በጠረጴዛ ዙሪያ ቁጭ ብለን ልንፈታው የምንችለውን ችግር እንዲህ በቀጥ በመዱላ አለ እንዴ? እኔ ቡቡ ነህ ነው የሚሉኝ። ቡቡ ነኝ፣ የሚነገረኝ ነገር ይገባኛል። ሪያጅ ያስፈልገኛል፣ ኤክስሬ ያስፈልገኛል። ጠቅላላ ከአንገት በላይ ጥርሴ እንዲህ ጠቅላላ ተናግቷል። እንደ እንስሳ ነው የቀጠቀጠኝ። እኔ ወጣት ነኝ፣ በቅድ መከር ሰው ነኝ። እንደዚህ እንዲህ አሁን ራጅ ከአንገት በላይ ያው የጥርስም ኦፕሬቲ ይባላል። እዛ ወስዶ ቢታከም ይሻላል። የአንጀት ራጅ ምንም ያስፈልገኛል። ኤክስሬ፣ የእጅ ሳምባ ምኑ መስጠት አለብኝ። ደም፣ ሽንት በቃ በአጠቃላይ መስጠት አለብኝ። እዚህ ሀገር የማይቻል ከሆነ እንኳን ወደ ውጭ ሄጄ የምታከምበት ነገር። ዝም በል ወስላታ። አንተ ዶክተር ነህ? ዱላው መሰለኝ። ስነ ስርዓት አድርግ ጌታዬ። ቅድም እንደነገርኩ በቆጣሪ ሊመታኝ ሲል እንደዚህ አይነት ነገር ሊፈጠር ይቻላል። ሊመታኝ ሲል ላልከው በመረጃ መረጋገጥ አለ። የምትወስደው እርምጃም ተመጣጣኝ መሆን አለበት። አቶ ሀብታሙ ደግሜ እነግርሃለሁ፣ ማንንም ሰው መደብደብ በሕግ ያስጠይቃል። እሺ ምን ማድረግ ነበረብን? ደግሞ እስከ መቼ ወዲህ ነው ሌባና ባብሎ የሚያዘው ጌታዬ? ሌባ ስለመሆኑ መረጋገጥ አለበት። እኛ የምንመክረው የእናንተን ጥንቃቄ ነው። የሆነ በኮንስትራክሽን ዙሪያ የተጻፉ መጽሐፎችን ፈልጎ ማንበብ ቡኮርን ይላል። ለምሳሌ አንድ ሲሚንቶ በስንት ቫልዩ እንደሚቦካ ታውቃለህ? የምን አይነት ኮን ዝም ብለህ ከበት ወተኩል ታበላል እኮ ሲሚንቶ አኩተ ጆሲ ታው ጆሲ ሁሉም ነገር ጭንቅላቱ ማስቀመጥ አሁን ይሄ ምን ይሰራልና ሲሚንቶ እንደ ጭንቅላቱ ውስጥ አስቀምጣል ቢደርስ በረንዳ ሆንክ ማለት ሄዶ ባሳብ ነዶ ያለውን በፍቅር ሰጠ ወጣ ከሻዶ ሙጉስ ከማሪ የሳሜ ይሰውረነ አብሮት ለበላ ወዳጁ ውድቀት ላሰበ አያደርገኝ። መታደል ነው በዚህ ጊዜ አመሰግናለሁ የሚል ሰው መገኘቱ። ኤርሚያስ እባላለሁ። ህሊና አሪፍ ስም ነው። ቆንጆ እንደሆንሽ ነግረውሽ ያውቃሉ? አልነገሩሽም? ይገርም ነው። አይ ሰው እኔ ሁሌም እንደነገሩኝ ነው። ሊና የዚህ ከተማ ልጅ ነሽ? አዎ። ታዲያ ወዴት ነው የምትሸፍቺው? ወደ አዲስ አበባ። ለትምህርት ነው? ትምህርት ጨርሻለሁ። እንደኔ ሃይ ስኩል በተሰሻል ወይስ ኮሌጅ ገብተሻል? እንዴት አረግሽልኝ አባት? ያንን ጉዳይ ሰርተፍኬቱ አለቀልሽ እኮ። በስንት አሰራሽ? በልደትዬ በ8ኛ ክፍል ጨረስኩ። በ8? ምን ነው በማስተርስ ነበር የፈለግሽው? ኧረ እሱ በቂ ነው። ከነ ዲግሪ ነው የሰጠሽ ከነ ጋውን እኮ እያየን የዛሬ ደግሞ በ10 ታረግ እዛ ማስተርስ ይይዛለሁ እንዴ? ኧረ ታመቻችተሽልኛል። በቃ ቸኩያለሁ እንጂ ባቃቀምኩሽ ነበር። ባይሆን ደስ የሚልህ ምንድነው? አልጋዬን ባለቅ የምር 3 የዓለም ጦርነት ባይካሄድ ደስ ይለኝ ነበር። ምሽ ተጀመረ? ከዚህ በላይ ከኔ ቤት እኮ ነው የተጀመረው። ከኔ ቤት እኔ ቤቴን ጠረን መቻጣኋት፣ የቤቴን ሽታ ፈቻጣሁት። እኔ ኮልጌት ቪክቶሪያ እኔ ቤት ገብቶ ለጥልንል እንዴ! ስንት የሚቆም ነገር አለ፣ ስንት ሚሳኤል አለ። እኔ ከሩቅ ላይ መኝ እኮ ደቡብ ኮሪያ ነኝ። ስንት ሰው አፉስ ገብቻለሁ። እንዴ እንኳን ጥላት አትቀይስ። ዳኒና ጆቢ ምን ናቸው? ቤተሰብ ማለት ወላጆች፣ ወንድሞች፣ እህቶችና ሌሎች እስከ 3 ደረጃ የሚቆጠሩ የሥጋ ወይም የጋብቻን ያካትታላችሁ። ዘመድ ነን ክቡር ፍርድ ቤት። የቅርብ ዘመድ ማለት ወላጆች፣ ወንድሞች፣ እህቶች። በቃ እንትን ነው ያገናኘን። ይሄ ባንዲራዋ ነች ያገናኘችን። ባንዲራ ማለት የክልል ዋናው ባንዲራ። ለስለስ ያለ ሙዚቃ አልጋብዝሽ? ኦኬ ደስ ይለኛል። ሪሞት የታረኩኝ ሪሞት ይዣል ነበርማ። ያው አላንቺ የገባ የለም እዚህ ቤት።
አገኘት